ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ። ቪዲዮ ቅንብር ተመስገን አዝመራው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 16ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 17ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሸርና ላይክ እንድታደርጉ በትህትና እናሳስባለን። ድፍረትን ያጎናጸፈች መልእክት። በፈጥኖ ደራሽ ፖሊስ ካምፕ ውስጥ በነበረው እስር ቤት ውስጥ የፖለቲካ እስረኞች ብቻ አልነበሩም የታጎሩበት። ገና ፍርድ ያላገኙት የበግ፣ የፍየል፣ የበሬ፣ የላም ሌቦችና በር ሰርሳሪና ነፍሰ ገዳዮችም አብረው ታስረው ነበር። እንደነዚህ አይነት ወንጀለኞችን የደረቅ ወንጀል እስረኞች ይሏቸዋል። የፖለቲካ እስረኞችን ደግሞ የእርጥብ ወንጀል እስረኞች ይሏቸው ነበር። በደረቅ ወንጀል ከታሰሩት መካከል ብርሃኑ የሚባል ወጣት በግ ሰርቀሃል እየተባለ ከ10 ጊዜ በላይ ታስሮ የተፈታ ቢሆንም ከመጥፎ አመሉ መውጣት ባለመቻሉ ለ11ኛ ጊዜ ታስሮ ነበር። ወላጆቹና ዘመዶቹም በብርሃኑ ተደጋጋሚ የሌብነት ወንጀልና እስራት ተማረውና ተሰላጅተው ምግብ ፈጽሞ እንደማያመጡለት ከተቻለም መንግስት ማንኛውንም እርምጃ ቢወስድበት እንደማይቆጫቸው ለታሪክነህ ነገረው። ታዲያ ብርሃኑ ምግብ እያጣ በረሃብ ሲሰቃይ ሲያየው ታሪክነህ ልቡ አልቻለምና ቤተሰቡና ወዳጅ ዘመዶቹ በሳህን ወይም በአገልግል ከሚያመጡለት ምግብ አንዱን ሳህን ወይም አንዱን አገልግል በየቀኑ ለብርሃኑ እየሰጠ ያበላው ስለነበር ብርሃኑ ለታሪክነህ ልዩ ፍቅርና አክብሮት ነበረው። አንድ ቀን የደብረ ማርቆስ ወህኒ ቤት ፖሊሶች መኪና ይዘው ፈጥኖ ደራሽ ፖሊስ ካምፕ መጡና በደረቅ ወንጀል የታሰሩ ወጣቶችን ብርሃኑን ጨምሮ ለጉልበት ሥራ ወሰዷቸው። አመሻሽ ላይ ወጣቶችን የወሰደው መኪና መልሶ አመጣቸው። ብርሃኑና ታሪክነህም ሰላምታ ከተለዋወጡ በኋላ ታሪክነህ አዲስ የሚባል ሰው ታውቃለህ? በማለት ታሪክነህን ጠየቀው። ለጊዜው ክው የሚያደርግ የድንጋጤ ስሜት ተሰማውና ትንሽ ጸጥ ብሎ አሰበ። አዲስ በኢህአፓ የወረዳ አመራርነት ተወንጅሎ የ3 ዓመት እስራት ተፈርዶበት ወህኒ ቤት ውስጥ እንዳለ ያውቅ ነበር። ራሱን አረጋጋና አውቀዋለሁም አላውቀውምም ሳይለው ምን አለህ ሲል ብርሃኑን መልሶ ጠየቀው። አይ እስር ቤት ውስጥ ታሪክነህ የሚባል ታውቃለህ ወይ ብሎ ሲጠይቀኝ ምግብ የሚያበላኝ እሱ ነው አልሁት። ቀጥሎ አንድ መልእክት አድርስልኝ አለኝ። እሺ ምን አለህ በማለት ታሪክነህ ፈጥኖ ጠየቀው። ታሪክነህ አዲስ ያለውን እስኪሰማ ድረስ ውስጡ ተረብሿል። ምን ምስጢር አውጥቶ ይሆን በማለት ተጨንቋል። ያ ነገር ምንም ነገር ስለሌለ እንዳታስብ ብሎሃል አለው። በዚህ ጊዜ የታሪክነህ የጭንቀትና የስጋት ስሜት ድንገት ሟሸሸ። ከዚያ በኋላ አመሰግናለሁ አለና አንድ ሳህን ምግብ ለብርሃኑ አቅርቦለት የአዲስን መልእክት መተንተን ጀመረ። ይህ ማለት አለ ታሪክነህ ለራሱ ስምህ ወደ ኢህአፓ የበላይ አካላት አልተላለፈም፣ ስለዚህ አትጨነቅ ማለት ነው ብሎ ተረጎመውና ከእስር ቤት ተፈቶ የወጣ ያህል ለጊዜውም ቢሆን እፎይታ ተሰማው። ጥሪ ወደ ሰቆቃና ሞት ክፍል። ታሪክነህና ታምሩ በደብረ ማርቆስ ከተማ ፖሊስ ጣቢያና በፈጥኖ ደራሽ ፖሊስ ካምፕ ውስጥ ለ40 ቀናት ከታሰሩ በኋላ መስከረም 25 ቀን 1972 ዓ.ም አመሻሽ ላይ እነዚያ በተለይ የወጣትና የምሁር ጸር የሁሉም ማህበረሰብ ክፍሎች መቅሰፍት የሆኑት የሰው ደም የጠማቸው መርማሪዎች በእስረኞች ዘንድ ሰው በላ የሚል ስያሜ በተሰጣት ላንድሮቨር መኪናቸው እየከነፉ መጡ። ከአዳራሹ ውጪ የነበረው እስረኛ ነፍስ ሊያጠፉ የሚመጡት በነፍስ ድረሱ የተባሉ ይመስል
እነሱን ይዛ የምትከንፈዋ ላንድሮበር ከርቀት ከማዶ ሲያይ ድመት እንዳየ የአይጥ መንጋ እየተሯሯጠ ወደ አዳራሹ ገባ። እያንዳንዱ ሰው በአዳራሹ 4 ማዕዘኖች ግድግዳዎች ላይ ተለጥፎ መሬት ተከፍቶ ቢውጠው በወደደ ነበር፣ ግን አይቻልም። ከመኪናዋ ከወረዱት መርማሪ ፖሊሶች መካከል ነፍሰ በላው የአምሳ አለቃ እምሩ በዚያን ዕለት አልመጣም ነበር። የአምሳ አለቃ እምሩ ባለመኖሩ እስረኛው ትንሽ የመረጋጋት ስሜት አሳየ። አንደኛው መርማሪ ፖሊስ ወደ እስረኞች ማደሪያ አዳራሽ ጠጋ አለና እስካሁን ቃሉን ያልሰጠ ማን ነው በማለት ጠየቀ። ታሪክነህም እጁን አወጣና እኛ አለን አለ። ስማቸውን መዝግቦ ሄደና ከጥቂት ጊዜ በኋላ ታሪክነህና ታምሩ የሰውን ልጅ እንደ ድንጋይ ወደሚወግሩበት የሰቆቃና የሞት ክፍል ተጠሩ። ታምሩ በታሪክነህ እጅግ ተበሳጨ። አስገደልከኝ ሲል ቁጣውን ገለጸ። ታዲያ እስከ መቼ ያለ ፍትህ እንኖራለን? እስከ መቼስ ራሳችንን ደብቀን እንኖራለን? ሲል መልሶ ታምሩን ጠየቀው። ወደ ምርመራ ክፍል ለመሄድ ሲነሱ ታሪክነህ የለበሰው ቁምጣ ሱሪና ነጭ ከነትራ ብቻ ነበር። ምክንያቱም ረጃጅም ሱሪዎቹን አስቀድሞ ወደ ቤተሰብ ልኳቸዋል። ሌሎች እስረኞች እየተከተሉት ኧረ እባክህ ረጅም ሱሪ ልበስ፣ ጃኬት ደርብ፣ የዳማ መጫወቻ ካርቶን ከሱሪ ውስጥ መቀመጫ ላይ አድርገው እና ሌላም እያሉ ብዙዎቹ በሐዘኔታ ልቦና ወተወቱ። የታሪክነህ ልቦና ግን የፈጣሪ ፈቃድ ከሆነ ሞትን ለመቀበል አስቀድሞ ስለተዘጋጀ ደንድኖ ነበር። በቃ ተውኝ፣ እግዚአብሔር ካዘዘብኝ ይህ ሁሉ አያድነኝም በማለት ስላዘኑለት አመስግኖ ወደ ሰቆቃና ሞት ክፍሉ እሱና ታምሩ ሄዱ። ምርመራ ክፍሉ ውስጥ ገብተው አግዳሚ ወንበር ላይ እንደተቀመጡ ዙሪያ ገባውን ሲመለከቱ ከጣሪያው ስር በግራና በቀኝ ባሉ ወራጅ እንጨቶች ላይ 2 ገመዶች ተሸምቅቀው ታስረው ተንጠልጥለዋል። የቡትቶ ኳሶች ደግሞ አልፎ አልፎ ወለሉ ላይ ወድቀዋል። 3 ያህል ቀይ ቀለም የተቀቡ አጫጭርና ወፈር ያሉ ቆመጥ ዱላዎች የግድግዳውን ማዕዘኖች ተደግፈው ቆመዋል። የስታሊን በትር ይሏቸዋል። እኒያ ሁሉ ተጋግዘው የንጹሐን ሕይወት በዚያች ክፍል ውስጥ ያለ ፍርድ በአጭር ጊዜ እንዲያልፍ ይሰራሉ። የበርካታ ወጣቶችና ምሁራን ሕይወትም በሰቆቃና በጣር በየቀኑ ይቀጥፋሉ። መለስ ካለ ደግሞ የሰውን አካል ያደቃሉ፣ ይሰባብራሉ። ከነዚያ ትንፋሽ ዘጊ የቡትቶ ኳሶችና ገዳይ ቆመጦች የመጨረሻ ፍርድ የተረፉትም ዘላለም ከአእምሮ የማይጠፋ ጠባሳ ይዘው ይኖራሉ። ከመርማሪዎቹ አንዱ የምርመራ መዝገቡን ዘረጋና መጀመሪያ የታሪክነህን ቃል ለመቀበል እስክሪብቶውን አመቻችቶ ያዘ። ስምህ ማን ነው? ታሪክነህ አለም። ከየት ነው የመጣ? ከአማኑኤል። ዕድሜ ስንት ነው? 21። አማኑኤል ምን ትሰራለህ? የቀበሌ ህብረቶች ሻጭ ነኝ ጌታዬ። ከታሰር ስንት ጊዜ ሆነ? 40 ቀናት አልፎኛል። የብረት ሱቁ ተዘግቷል ማለት ነው? አዎ ተዘግቷል ጌታዬ። በምን ምክንያት እንደታሰርክ ታውቃለህ? እርግጠኛ አይደለሁም፣ ግን ከቀበሌው ሊቀመንበር ጋር አንግባባም። ለምንድን ነው የማትግባቡት? ሰውየው ራስ ወዳድ ነው። ብልጣብልጥና በተሰጠው ኃላፊነት ህዝብን ለማገልገል ሳይሆን ራሱን ለመጥቀም ሲሯሯጥ በቅርብ ሆኜ በማየቴ ትዝብቴን በተለያየ መንገድ ገልጽለት ነበር አለው። ታዲያ የቀበሌው ሊቀመንበር ቢያጠፋ የመረጠው ህዝብ ነው የሚጠይቀው እንጂ አንተ ምን አቅም አለህ? በማለት ምላሽ ሰጠ። ትክክል ነው ጌታዬ፣ የልጅነት ባህሪ ስለሆነ ይህንን መረዳት አልቻልኩም ነበር። በአስተሳሰብ አለመብሰሌ ነው አለ። መርማሪው ፖሊስ ታሪክነህ የተናገረውን ቃል በቃል በምርመራ መዝገቡ ላይ ጽፎ ከጨረሰ በኋላ ቀና አለና ጥያቄውን ቀጠለ። ይህ አባባል አይደለህም ሲል ጠየቀው። እዚህ ላይ ፈጣኑ ብልሁና ጎበዙ ጓደኛው አዲስ ደብረ ማርቆስ ወህኒ ቤት ሆኖ በረቀቀና በምስጢራዊ ቋንቋ
በብርሃኑ በኩል ያደረሰው ወሳኝ መረጃ ትልቅ ጉልበትና ድፍረት ፈጠረለት። ፈጥኖና በልበ ሙሉነት አዎ አይደለሁም ጌታዬ በማለት መለሰለት። ለመልስ ትንሽ ቢዘገይ ኑሮ ማምለጫ መንገድ እያሰበ ነው ብሎ ስለሚገምት በጥፊ ሊመታውና ሊደነግስ ስለሚችል ከዚያ በኋላ ያልታሰበው ውጤት ያመጣ ነበር። መርማሪ ፖሊሱ አይኖቹን እያጉረጠረጠ ነቅቼብሃለሁ፣ ራስህን ደብቀሃል በሚል አይነት ስሜት ታሪክነህ ላይ ስነ ልቦናዊ ጫና ለማሳደር ቢሞክርም ታሪክነህ ግን ከልበ ሙሉነቱ ቅንጣት ታክል ሸርተት አላለም ነበር። መርማሪዎቹ እጃቸው ላይ የሰነድ ማስረጃ ከሌላቸው የጠረጠሩትን ሰው አይኑ ላይ በማፍጠጥ ፊቱ ላይ የሚነበበውን ስሜት መነሻ አድርገው ምርመራቸውን እያከረሩ ይቀጥላሉ። ይህም ውጤት አላመጣም ብለው ካሰቡ የሰውን ልጅ እንደተሰዋ በግ በገመድ ሰቅለው በዱላ ይቀጠቅጣሉ። ሕይወት ፊቷን ያዞረችበትም በስቃይና በሰቆቃ ውስጥ እንዳለ ለአንዴና ለመጨረሻ ጊዜ ያሸልባል። መርማሪ ፖሊሱ ቀጥሎ ወደ ታምሩ ፊቱን አዞረና አንተ ስምህ ማን ነው ሲል በቁጣ መንፈስ ጠየቀው። ስሙን ከነአባቱ ነገረው። ዕድሜ ስንት ነው? 20። አማኑኤል ምንድን ነው የምትሰራ? 12ኛ ክፍል ጨርሼ ስራ ፈላጊ ነኝ። በምን ምክንያት እንደታሰርክ ታውቃለህ? አዎ አለና የታሰረበትን ምክንያት ከተቃራኒ ጾታ ጋር ፍቅር የተያያዘ መሆኑንና በዚህ የተበሳጨው የቀበሌው ሊቀመንበር አማኑኤል ፖሊስ ጣቢያ ውስጥ ለ3 ቀናት አሳስሮ ከቆየ በኋላ ከፖሊስ ጣቢያው አስወጥቶ ወደ ደብረ ማርቆስ እንደላከው ነገረው። መርማሪ ፖሊስ በታምሩ መልስ ብስጭት አለና ዝም በል አንተ አለ። በምርመራ መዝገቡ ላይ መጻፍ የሚፈልገውን ሁሉ ጽፎ ከጨረሰ በኋላ አሁን የሰጣችሁት ቃል እውነት መሆኑንና አለመሆኑን በአካባቢያችሁ ሄደን እናጣራለን፣ የኢህአፓ አባል ሆናችሁ ከተገኛችሁ ግን ትገደላላችሁ የሚል የዛቻ ቃል ሰንዝሮ ሁለቱንም ቃል በሰጡበት መዝገብ ገጽ መጨረሻ ላይ አስፈርሟቸው ቁጣና ቆንጥጫ ሳይነካቸው እነዚያ ገመዶች ሳያስሯቸው እነዚያ የቡትቶ ኳሶች አፋቸውን አፍነው ትንፋሽ ሳያሳጧቸው እነዚያ የስታሊን ቀይ በትሮች የሚባሉት ሳይቀጠቅጧቸው በሰላም ወደ ማደሪያ አዳራሽ ተመለሱ። ተቀጥቅጠው ይመለሳሉ ወይም አስከሬናቸው ይመጣ ይሆን በማለት በሐዘንና በስጋት ስሜት ውስጥ ሆነው በመጠባበቅ ላይ የነበሩት እስረኞች እነ ታሪክነህ በሰላም ሲመለሱ በጣም ደስ አላቸው። በጣም ተገረሙ። ምክንያቱም የሚያውቁት ወደ ምርመራ ክፍል ሄዶ የተመለሰ እስረኛ ቢያንስ መጠነኛ ድብደባ ሲደርስበት ነበር። በተለይ የታሪክነህ ድፍረትና ቁርጠኝነት አስገረማቸውና ይህ ወጣት ፈጣሪውን ከልብ የሚያምን ነው፣ ወደ ምርመራ ክፍል ሲሄድ እኮ እግዚአብሔር የፈቀደው ይሁን ብሎ ነው የሄደው፣ ይሄው እግዚአብሔር ምንም እንዲነካው ስላልፈቀደ በሰላም ተመለሰ በማለት ተወያዩ። የተከበራችሁ አድማጭ ተመልካቾቻችን የነ ታሪክነህ የእስራት መጨረሻ ምን ይሆን? በቀጣዩ ዝግጅት ተከታተሉን። እስከዚያው ድረስ ደህና ሆኑ።